ሰላም ውዶቼ እንዴት ናችሁ? የማዳም ቅመሞች ከመጣሁ 4 ወሬ ነው። አንዳንድ ነገሮችን አውቄ ነበር፣ ያው መናገር ቢያቅተኝም አንዳንድ የምታዘኝ ነገሮች ማለት አውቃቸው ነበር። አሁን ላይ ግን ሌላውን ትታችሁት በሳል ራሱ ሽንኩርት እየጠፋኝ ነው። ትናንትና ክተፍ ያለችና ፍሪጅ ውስጥ ገፍቼ ማለት ነው። በቃ ከፍቼ እሱን አይን ያለሁኝ ከዛ ገርሟት ዝም ብላ ታየኛለች። ከዛም በኋላ እዛ እኮ ሆነሽ ነው ምናምን ስትለኝ ደነገጥኩኝ። ከዛ አሁንም መልሳ ሌላ ነገር ስታዘኝ በቃ ጥፍት እያወቅኩት ከየት ላምጣው ግራ ገባኝ። እንደዚህ አይነት ክስተት ተከስቶባችኋል? እኔ ላይ ብቻ ነው? የመርሳት ነገር ማለት የመርሳት የምታውቁት ነገር ካለ የምታውቁት መድኃኒት ካለ እስኪ ይሄ ነው በሉኝ ውዶቼ። ካሁን ማውራት ቻልኩ እያልኩኝ ጭራሽ ደግሞ የማውቀው ነገር መጥፋት ማለት ከባድ ነው። እንዴ ምንም ብላችሁ ተጣጥራችሁ አውቃችሁ መልሶ ሲጠፋችሁ በጣም ያናዳል። የምር እኔ በጣም የተናደድኩት ራሴን ማለት ነው። ሞኜ ነው ምን ነገር ውስጥ ገባሁ። በቃ ትናንሽ ነገሮችን መርሳት ድረስ ከባድ ነውና እስኪ የምታውቁት ነገር ካላችሁ ኮሜንት ላይ የሆነ ነገር በሉ።